ሰመመነ አየ ሰመመነ ማንቼ ተዘመነ። አረ በምን ስራዬ ነው እንደዚህ የባረከኝ? ምን አይነት ሳምንት ነው? ክሊንሺት 3 ነጥብ አልበም ቴዲ አፍሮ ብሩኖ 18ኛ አሲስት ሰው ሜዳ እግዚአብሔርን ቆንጆ ሳምንት። ለማንኛውም ቻምፒዮንስ ሊጉን በደንብ ወልውሉት። ቻምፒዮንስ ሊጉ ፏ ይበልልን። ሰመመነ አየ ሰመመነ ማንቼ ተዘመነ። ብሩኖ ሌላ አሲስት አባቴ 18 ደረሰማ። ቅድም ሳልነግራችሁ ሁለታችሁም ላይ ቦስቲን ቱሉዝ ነው የሚቋጠረው ላገባ ነው ማሽቃብጠው ብዬ ነበር እንጂ የረሳሁት ነገር ብሩኖ አሲስት እንዳያደርግ እየቋጠርኩ ነበር። ገባ ኩኛ ሲያገባ ብራቮ ማንቼ ምናምን አልኩና አሲስቱ ብሩኖ እንዳይስ እንደሆነ ሳቅ ተቃጠልኩ ነው ማለት ተቃጠልኩ። ተረዳኝ አይደል? አሁን ማን ነው ዛሬ ሳያለቃቅስ ነው እንደውም ዛሬ አሲስት ያደረገው። ስለዛ ቼልሲ መገረፍ አለብሽ። ለብሩኖ አሲስት ሰጠሽ ማትረቂዎች እንዴት ለብሩኖ አሲስት ሰጫለሽ? ገባሻል? ሌላ አሲስት ብሩኖ ሳያረግ 4-0 እንዲያጋዩሽ ነው የሚቋጠረው። በቃ ባክ ቱ ኮንፈረንስ ሊግ አባቴ። ኤቨርተን እና ብሬንትፎርድ መጡልሽ ነው አንቺ ንኪው በቃ አፈር የበላሽ። እንዴት ብሩኖ ኩኛ ራሱ እዚህ ውስጥ ተመሳጥረሃል። አፈር የበላ ሰውዬ ማለት እንቦይሞ የሰጠህን ቀስ ያለ ኳስ ፈርስተሽ ነክታ አበላሸ። ጀለስካ የሰጠህን ኳስ ግን ወዲያውኑ ለመጠጥከው ማለት 18 አባቴ 4 ጨዋታ 18 እንዴት አድርገን ነው የምንቋጥረው? ማን የሰውዬ አሲስት ሬኮርድ አይዝም መያዝ የለበትም እንዴ? አድክሞች በዚህ ነው የምንቋጥረው። በቃ ሌላ አሲስት እንዳይጨምር ቼልሲ 1 አሲስት ሰተሻልና ትደረጋለሽ። አድክሚዎች ወያላ ማለት ማንቼ ያለ ቋሚ ተከላካይ አሸነፈ ዛሬ። ቼልሲ 20 ምናምን ሞክሮ 3 ነው ታርጌት ያለው። ቼልሲ ጋርናቾን ብሌም ያርግ። እኔ በምን ቀን እንዳመጡት አላውቅም። አንድ ሞከራ አንዱን ታርጌት ኩኛ ብሩኖ የሚገርም አሲስት ኩኛ ገባ አለቀ። ደነሱ አለቀ። ዩናይትድ አረጋገጠ ቻምፒዮንስ ሊግ እንደገባ። በቃ ምንም ከዚህ በኋላ ይሄን ያህል የሚያስጨንቅ ነገር የለውም። ጭራሽ ነገ ሊቨርፑል መርሲሳይድ ደርቢ ነው ከኤቨርተን ሊያውም በኤቨርተን ሜዳ። እኔ እግዚአብሔርን ነው የምላችሁ በዛ በኩል ከኩኩሬላና በዚህ በኩል ደግሞ ከጉስቶ ውጪ እኔ ምን እንደሚሰሩና ሀቶም በጣም አሪፍ ነበር። ሌሎቹ ምንድነው ስራቸው? ያ ግራም ይገባኝ። ካይሴዶም አሪፍ ነበር ይሞክር ነበር። በቃ በስመ አብ ጋርናቾ እግዚአብሔርን ዩናይትድ እንዴት ችለው ነው የሸጠለት? እንዴት አሳምነው እንደሸጡላቸው በዚህ በኩል። ከዛ ደግሞ ይሻላል ኔቶ ነው ያለው። በስመ አብ ቼልሲና ዊንገር ችግር ዴላፕ ራሱ ዝም ብሎ ነው በቃ ደህና ያሉት ፉልባኮቹ ናቸው። ቼልሲ ከባድ ነው። በስመ አብ 5ኛ ተከታታይ ጨዋታ ዛሬ ሽንፈት። በ6 ዓመቱ ነው ዩናይትድ ዛሬ ያሸነፈው ስታንፎርድ ብሪጅ ላይ ሄደው በ6 ዓመቱ እድሜ ለጋር ናቸው። ጀማው ይህንን ቪዲዮ ለቼልሲዎች አድርሱልኝ። እንኳን ደስ አላችሁ። 1-0 አሸንፋችኋል። በንዴት ተነሳስታችሁ ውጪ ዲኤስቲቪ ኳስ የሚመለከቱ ዩናይትድ ደጋፊዎች ላይ ምንም አይነት አደጋ እንዳታደርሱ። 1-0 በሆነ ውጤት ይኸው አክቲቪስት ቤት ላይ አሸንፋችኋል ብላችሁ አድርሱልኝ። እንኳን ደስ አላችሁ ቼልሲያውያን። ዛሬ ተው ሰላም ነው በቃ ሰላም። 1-0 አሸንፋችኋል። አገር ሰላም ነው። ሻምፒዮንስ ሊግ ትገባላችሁ። ሁሉ መልካም ነው። ምንም የተፈጠረ ነገር የለም። ብዙ ሚዲያዎች አሳስተዋችኋል። 1-0 ማንቼ አሸንፏል ምናምን ብሏችሁ ሊሆን ይችላል። ስህተት ነው። እኔን እመኑኝ። እኔ 1-0 በሆነ ውጤት አሸንፋችኋል። ሻምፒዮንስ ሊግ መግባታችሁን አረጋግጣችኋል። በእውነት ነው የምላችሁ። አይደለም ግን ሻምፒዮንስ ሊግ ማለት ነው የሰፈር እድርና ዕቁብ መግባት የሌለበት ቲም ብቃት ነው ያሳየ። እውነቱን ለመናገር ማለት ነው። እና ብቻውን ነው ነገር ብለው ተረጋጉ ለማለት ነው አመጣጥ። የዩናይትድ ደጋፊዎች ደግሞ በሰላም ገብተናል ብሉኝ እዚህ ኮሜንት ሴክሽን ላይ አረ ቼክ እናድርጋችሁ። አይ ቼዳው ይደከምክ ኮንፈረንስ ሊግ ከምጫወት 17ኛና 16ኛ ብጨርስ ይሻላል። እናንተ ግን ተጫወትን ብላችሁ ደሞዝ ትቀበሉና ጉርጋድ ብትገቡ ይሻላል። እንዴ ምንድናችሁ? ቆረቆንዳው 11 ተጫዋች እንዴት ቆረቆንዳ ይሆናል? 4 ጨዋታ ጎል አታገቡ 4። አረ እናንተ ካሁን በኋላ የምታገቡ አይመስለኝም። አታገቡ።
በሰላም ቅድም እንዳልኩት ወደ ግብርና ግቡ። በቃ ክረምት ነው፣ እሱ ነው የሚያዋጣችሁ። እየነወዛችሁ አረ እናንተ እኔ ፈራኋችሁ። ሆረር ነው የምትመስሉት። ብሩኖ ፈርናንዴዝ የላከው ኳስ ወደ ጎል! ማቲያስ ኩኛ እስከዚህ ሰዓት ቋጥሬ አረ ቼልሲ አይ ቼልሲ ምንድናችሁ ተጫዋቾቹ ግን ምንድነው? የቼልሲን ጉዳይ እንኳን ተውት። ለማንኛውም ግን ብሩኖ ሚጌል ፈርናንዴዝ ምን አይነት ተጫዋች! ዩናይትድ ደጋፊዎች በጣም እድለኛ ናችሁ፣ በክለባችሁ እንዲህ ያለ ድንቅ ተጫዋች ስላለ ማለት ነው። በጣም እድለኛ ናችሁ። እኔ ይሄ ልጅ ማለት በፕሪሚየር ሊጉ 18ኛ አሲስቱን ያደረገው በዚህ ሲዝን 18ኛ አሲስቱን በፕሪሚየር ሊጉ 8 ጎል አስቆጥሯል እስካሁን ድረስ ማለት ነው። ላይክ እኔ ይሄ ልጅ ማለት ባላንዶር እኮ የሚገባው እኮ ልጅ እኮ ነው። እውነት እንነጋገር ከተባለ አይደለም ባላንዶር ግን ማለት ነው ጋይስ ልጁ በስሙ በክለብ ሌቭል ማለት ነው ቻምፒዮንስ ሊጉ ይቅር ፕሪሚየር ሊግ የሌለው ዓለም ዋንጫ ያላሳካ በጣም እኮ የሚያሳዝን ነገር። እኔ ይህ ልጅ በጣም ብዙ ነገሮች የሚገቡት ልጅ ነው። ብሩኖ ሚጌል ፈርናንዴዝ በጣም ዩኒክ የሆነ ተጫዋች ነው። ዩናይትድ ደጋፊዎች እድለኛ ናችሁ በክለባችሁ ተጫዋች ስላለ። ቼልሲ ግን በተከታታይ ለሁለት የዛሬው ውጤት ደግሞ 1-0 እንዴት ነው ደስ የሚለው! ወያላን ቅጥል ድብን እርር አድርገን ያለ ተከላካይ ነው የሚገቡት ይሸነፋሉ ሲሉ ድርግም፣ የ4 ሰዓት ጨዋታ የሆናቸውም ይሸነፋሉ ሲሉ ወስደን ድርግም፣ 3 ነጥባችንን ከቼላ ወንድም ጥላ ድርግም። ማንቸስተር ዩናይትድ በብሩኖ ፈርናንዴዝ እና ኩኛ ጥምረት በተገኘች ጎል ታግዞ ቼልሲን ሜዳው ስታንፎርድ ብሪጅ ላይ 1-0 በሆነ ውጤት አሸንፏል። ቼልሲ ጨዋታው ላይ በኳስ ቁጥጥርም በሙከራም የተሻለው ቡድን ነበረ። በጨዋታው ቼልሲ 21 ሙከራዎችን መሞከር ሲችል ከዛ ውስጥ 3ቱን ኦን ታርጌት መሞከር ችሏል። ማንቸስተር ዩናይትድ በአንጻሩ 4 ሙከራዎች ነበሩት፣ 1 ኦን ታርጌት፣ 1 ቢግ ቻንስ ደግሞ ክሬት አድርጎ ነበረ። ቼልሲ በሙሉ 90 ደቂቃው ግን 1 ቢግ ቻንስ ክሬት ማድረግ አልቻለም ነበረ። ሰማያዊዎቹ የማንቸስተር ዩናይትድ የፔናልቲ ቦክስ ውስጥ 38 ተች ነበራቸው። ማንቸስተር ዩናይትድ ደግሞ የቼልሲ ሳጥን ውስጥ 10 ተች ብቻ ነበር የነበረው። ቼልሲ ፈርስት ሃፍ ላይ ኤስቴቫኦ ዊሊያንን በጉዳት ካጣ በኋላ ማጥቃቱ ላይ ደካማ እንቅስቃሴ ነበር ሲያደርግ የነበረው። በሱ ተቀይሮ የገባው አሌሃንደር ጋርናቾ ፈርስት ሃፍ ምንም ሙከራ መሞከር አልቻለም ነበረ። ብዙዎቹንም ዱዌሎችንም ተሸንፎ ነበረ ጨዋታው ላይ። ህይወት የሆነ ጥፋት ካልሰራህና ለሱ እየተቀጣ ካልሆነ የምትደግፈው ክለብ የፊት መስመሩ ፔድሮ ኔቶ፣ ዴላፕና ጋርናቾ፣ አሰልጣኙ ደግሞ ሊያም ሮዚኒየር ሊሆን አይችልም። ቼልሲ ተጫዋቾች አይደለም 90 ደቂቃ 1 ሳምንት ሙሉ ከማንቸስተር ዩናይትድ ጋር ቢጫወቱ ጎል ማስቆጠር የሚችሉ አይመስልም ነበር ጨዋታው ላይ። ማንቸስተር ዩናይትድ ጨዋታውን ማሸነፉን ተከትሎ በ58 ነጥብ 3ኛ ላይ ሲቀመጥ ቼልሲ ደግሞ በ48 ነጥብ 6ኛ ላይ ይገኛል። የሚገባኝ 3 ነጥብ ነው የወሰድኩት። የሚገባኝ የምፈልገው 3 ነጥብ ነው። አያገባኝም ስለ ጨዋታው 3 ነጥብ ያስፈልገኝ ነበረ፣ ወሰድኩ። በቃ 3 ተከላካይ ላጣ ቡድን እንደ ልቡ ሊጫወት አይችልም። በደንብ አሪፍ ነው ዲፌንስ ያደረግነው፣ ክሊንሺት ጠብቀናል፣ አሸንፈናል። ከ6 ዓመት በኋላ የተገኘ ድል ነው፣ ቀላል ድል አይደለም እና ሻምፒዮንስ ሊግ መጣናል። እሱ እንዴት ነው ወገን? እየቆጠራችሁን አይደል? ይሄን ነገር 18 ላይ ደርሰናል። 18 ላይ ስንት ቀርቶናል? 2 ሪከርዱን ለመስበር 3 እናደርገዋለን ነው ብላችሁ እናደርገዋለን። ብሩኖ ፈርናንዴዝ ኦቨርሬትድ ነው ዊ ብሏል ዳዊት። እንደው ግን የምራችሁን ኦቨርሬትድ ነው ስትሉት የነበራችሁት እንደው የምራችሁን ነው እግዚአብሔርን። ዩናይትድ ፋሚሊ ዛሬ ቢስሚላህ አይደለም አልሐምዱሊላህ 3 ነጥብ
አሳክተናል፣ አሸንፈናል። እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ፋሚሊ እንደዚህ በቸልሲ መቸገር ነበረብን? አልነበረብንም እኮ። በእርግጥ ዋናው 3 ነጥብ ነው። እነሱ በቀይ ከወጣባቸው በኋላ ራሱ ብዙ በቃ መጠቀም እንችል ነበር። ያው በቀይ ወጣባቸው ብሎ ስቲቫው ሲወጣ ያው የገባው በቀይ ይበሉት ለኛ ነው ሲጫወት የነበረው። ለነሱ ጋርናቸውን ሽጠን የገዛ ነው ማቲያስ ኩኛ ጎሉን አስቆጥሮ 3 ነጥብ ይዘን ሄደናል። ጣፋጭ 3 ነጥብ ከነሱ ጋር ያለን ጋፕ 10 ሆኗል። ፋሚሊ እኛ ጉዟችን ወዴት ነው? ወደ አውሮፓ ሻምፒዮንስ ሊግ ነው። ፋሚሊ እንኳን እኛ ለዋንጫ የሚጫወተው ቡድን ዋናው 3 ነጥብ ነው አይደል የሚሉት? እኛም ዋናው 3 ነጥብ ነው። አሳክተነዋል። ግን በዚህ ቸልሲ አሁን እንደዚህ በወረደው ቸልሲ እንደዚህ መሆን አልነበረብንም። ካሪክ ምን እንዳሰበ አላውቅም። ትኩረት ያደረገው ነጥባችን ላይ ነው መሰለኝ። አሳክተነዋል። ካፒቴናችንም አሲስቱን 18 አድርጎታል። እንደውም እያባከኑበት ነበር እንጂ ኧረ ካፒቴንማ እውነት እድሜ ስጠው ካሪክዬ፣ አላህ እድሜ ስጥህ። አንተም እችን የቀረችውን ጨዋታ ብቻ ውጤታማ ሆነ ሻምፒዮንስ ሊግ እንድንሳተፍ አድርገን በጣም ደስ ብሎኛል። ኩኛ፣ ቡርኖ፣ ሙቤሞ ተሳክቷል። ሻሼ ይላል ሀቢቢ። የምር አስደምመሽኛል ዛሬ። አንዳንዴ ገብቷል። ሪያሊቲውን ማውራት አለብን። በቃ ከመበሻሸቁ ወጥተህ ማድነቅ ያለብን ታደንቃለህ። አስበዋል። ያለ ኦልሞስት 4ቱም ሴንትር ባኮቿ የሉም በጉዳት ማለት ነው። እና የምር አልጠበቅኩም ነበር። ቡርኖ ፈርናንዴዝ ምን አይነት ተጫዋች ነህ አንተ ግን ችግርህ ምንድነው ነው? ከዛ ውጭ ግን ይሄንን የለንደን ቡልሃ ደግ ያለሽው ደግ የለጠሽው አቀላሆ የሆነ ክለብ ነው፣ ወዘተ ክለብ ማለት ነው። ላስት ዊክ ምን ሲሰራ እንደነበር አይተናል። እስኪ ትወርዳታለህ ግን ብቻ ይመችሻሽ። ይሄ ነው በቃ ይሄ ነው ጀግና። ብዙ ለማብሸቅ ነበር እቅዴ፣ አልተሳካም። ይመቻችሁ። አሁን ቻምፒዮንስ ሊግንም ከዚህ በኋላ ምንም እንትን የሚል ነገር የለ። ይመቻችሁ። እንግዲህ ከ6 ዓመት በኋላ ስታንፎርድ ብሪጅ ላይ መጥቼ እንግዲህ 3 ነጥቤን ወስጃለሁ። ቼላው ወንድምጥላን እንግዲህ ጥጉን አስይዤዋለሁ ማለት ነው። በጣም እድል ከኛ ጋር ነበረ። ዳኛውም ራሱ ከኛ ጋር ነበር ማለት ይቻላል። የምሬ ነው የምላችሁ። ብዙ በቃ ፔናልቲ የሚያሰጥ የካስሚሮ ኳስ፣ የማውንት የመጨረሻው ኳስ፣ ቀይ የሚያሰጠው ኳስ ምናምን ብዙ ቢጫ ካርዶችን አልፎናል። ዳኛውም የኛ ነበር። እድልም ከኛ ጋር ነበረች። 2 አንግል ገጭቶብናል ማለት እና ዩናይትድ ማለት ነው እንደ አጠቃላይ ፈርስት ሃፍም ሰከንድ ሃፍም ጥሩ አልነበረም። በቃ አብዛኛውን ብልጫ የወሰደው ቼልሲ ነበር። ግን ምን ያደርጋል፣ ዋናው 3 ፖይንት ነው። 1 ጎል አገባን። እንግዲህ ጨዋታውን ጨርሰነዋል ማለት ነው። ወንድም ጥላ ምንም ማድረግ አልችልም። እንግዲህ ይሄ ያው የእድል ጉዳይ ነው። እድል አንዳንዴ ከኔ ጋር ስትሆን እንደዚህ ነው። ከቼላው ጋር ያለኝን ነጥብ 10 ነጥብ አድርጌዋለሁ። ቼላ ወንድም ጥላ ቀጣይ ጨዋታ ላይ በርቺ፣ በደንብ ጠንክሪ። ምንም ማድረግ አይቻልም። እንግዲህ ይመችሽ። ይወጋል፣ ይጎዳል፣ የነቃ አስራ 18 አሲስት 20ኛውን ዴፊኒትሊ ያደርገዋል። 21 ገና ይደርሳል። ብቻውን የክሬቲቪቲ ማስተርነቱን ይቆጣጠረው። ምክንያቱም ስለሚገባው ብሩኖ ሚጌል ቦርጌጅ ፈርናንድ። እኛም ቻምፒየንስ ሊግ ካልገባን ሁላችሁም አንፎሎ አድርጉኝ። ሁላችሁ ገብተናል ቻምፒየንስ ሊግ የናፈቅ ነው። ይመቻችሁ። ይወጋሽ፣ ይወጋ፣ የጎዳሽ፣ ይጎዳ፣ የነካሽ የአውሮፓ ሻምፒዮንስ ሊግ መጣሁልሽ እያለ ይገኛል ማንቸስተር ዩናይትድ። በተጠባቂ የፕሪሚየር ሊግ ፍልሚያ በቶፕ 4 ፉክክሩ ላይ ተጽዕኖ ሊፈጥር ይችላል ተብሎ በተጠበቀ ጨዋታ ስታንፎርድ ብሪጅ ላይ ቼልሲን የገጠመው የማይክል ካሪኮ ማንቸስተር ዩናይትድ 1-0 በሆነ ጠባብ ውጤት በማሸነፍ የአውሮፓ ሻምፒዮንስ ሊግ ግስጋሴውን አጠናክሮ በመቀጠል 3ኛ ደረጃ ላይ በ58 ነጥብ መቀመጥ ችለዋል። በዚህ ጨዋታ ላይ ቼልሲዎች ተጫውተው ማንቸስተር ዩናይትዶች አሸነፉ ቢባል ማጋነን አይመስለኝም። በጣም በርከት ያሉ ሙከራዎችን ቼልሲዎች ማድረግ ችሎ ነበረ። ነገር ግን
ዩናይትዶች 43ኛው ደቂቃ ላይ በማቲያስ ኩኛ አማካይነት ባስቆጠሩት ጎል አማካይነት ጨዋታውን በዛ ውጤት መርታት ችለዋል። ቼልሲዎች ከ25 በላይ ሙከራዎችን ማድረግ የቻሉ ቢሆንም ነገር ግን አንድም ጎል ማስቆጠር አልቻሉም። እንዲሁም ደግሞ ከአንዴም ሁለቴ ሶስቴ የግቡ ቋሚና አግዳሚ እንግዲህ ኳሶችን ሲመልስባቸው ነበረ። እድለኛም አልነበሩም ማለት ይቻላል። በአንጻሩ ማንቸስተር ዩናይትዶች ግን በጉዳትና በቅጣት ወሳኝ የሚባሉ የተከላካይ መስመር ተጫዋቾቻቸውን አጥተውም ቢሆን ክሊንሺት አስጠብቀው ወደ ስታንፎርድ ብሪጅ ተጉዘው ቼልሲን 1-0 ማሸነፋቸው መልካም የሚባል ውጤት ነው ማለት ይቻላል። ቼልሲዎች በመጥፎ ግስጋሴያቸው ቀጥለዋል። አራተኛ ተከታታይ ጨዋታን በፕሪሚየር ሊጉ ሽንፈት ገጥመዋቸዋል። እዛው ባሉበትም ስድስተኛ ደረጃ በ48 ነጥብ ተቀምጠዋል። ይህንን ጨዋታ ምናልባት ውጤት ቢያገኙ ኖሮ ለቶፕ 4 የሚቀርቡበትን ነጥብ ማስመዝገብ ይችሉ ነበር። ነገር ግን ያንን ማድረግ አልቻሉ። ለማንኛውም በዚህ ጨዋታ ላይ ግን ብሩኖ ፈርናንዴዝ አሲስት በማድረግ በፕሪሚየር ሊጉ 18ኛ አሲስቱን ዘንድሮ ማድረግ ይችላል። ዩናይትድ አሸንፏል። ማን ምንድነው የሚሰሩት ቼልሲዎች? እኔ በሽተኛ ናቸው እንዴ? አንግል መደብደብ ነው እንደያዙት። በአንግል እኮ ቢሆን ጨዋታው እኮ ቼልሲ ጠፍጥፎ ያሸንፍ ነበር። ማን ይሄን ሰውዬ ደግሞ ማን ነው ያምራል ያለው ሴሌብሬሽን በእናትህ ከሜዳ ከኛ ሜዳ ጀመረ እዛ ማን በአንድ ባዶ ያልቃል። ያውላ አንግል ገጭቶበት ቼልሲ በአንድ ባዶ ዩናይትድ ያሸንፋል። ብሩኖ አሲስት አደረገ። ዛሬም በጣም የሚያቃጥል ጨዋታ ዩናይትድ አሁን ቻምፒየንስ ሊግ መግባቱን በቃ አረጋግጧል። ከዚህ በኋላ ቻው የሚወጣበት ወይ የለም። ማንም ሰው ከዚህ በኋላ ናውጣ ቢሉት አይወጣም። በቃ ድርቅ አለ ገብቶ ምን እናርግሽኛ እንዴ? ቼልሲ ምን ሆነ ነው አንተ? ኧረ በስመ አብ እንዳለ ፓልመር እንዳለ አችሉምሽ እንዳላችሁ ሬቲንግ ላይ አሁን የዩናይትድ ተጫዋቾችን አገኛቸዋለሁ ግን እንዳላችሁም ቼልሲ በፍጹም አችሉም እንዴ። ሻምፒዮን እንኳን 9ኛ ምናምን ነው መጨረስ ያለባችሁ በእናታችሁ። አረ ብሬንትፎርዶች ምናምን ቀደሟቸው ቶሎና ነጥብ ሰብስባችሁ በእናታችሁ ቀደሟቸው። ቼልሲ ጭራሽ ዲዘርቭ አያደርግም። ማን ኮንፈረንስ ሊግ ራሱ እንዳገቡ ምን አይነት ጥፍጥ ያለ 3 ነጥብ ነች። በቃ እኮ ከቀጥተኛ ተፎካካሪክ ሜዳው ድረስ ሄደ 3 ነጥብ። ዛሬ ምስጋና ቪዲዮ ልሰራ ነው የመጣሁት። ዛሬ ምስጋና ነው የቪዲዮ። እናንተም እኔ ረሳኋቸው መመስገን ያለባቸው አካላቶች ካሉ ገብታችሁ ታመሰግናላችሁ ኮሜንት ላይ ማለት ነው። የመጀመሪያው ምስጋና ለሩበን አሞሪም ግዴታ ነው ማመስገን አለብን። አሞሪምን ማመስገን አለብን። ጋርናቾን በማቲያስ ኩኛ ስለቀየርክልን እናመሰግናለን አሞሪም። ሌላኛው ደግሞ ለአርስዬ ምስጋና ይገባታል። በነገራችን ላይ ሄቨንን የመሰለ ተጫዋች በነፃ ስለሰጠሽን፣ ነፃ በሉት በቃ ሰጠሽን እኮ ይሄን የመሰለ ድንቅ ተጫዋች ማለት ነው። ሌላኛው ምስጋና ዛሬ ሁሉንም ነው ማመሰግነው የእውነት ማይክ ካሪክ ኮቢ ሜኖን ወደ አስተላለፍ ስለመለስክልን እናመሰግንህ ይገባል ማይክ ካሪክ። ሌላኛው ደግሞ ኦሌ ገነር ሶልሼር አንተም ቢሆን መመስገን አለብህ። ብሩኖ ፈርናንዴዝ የመሰለን ተጫዋች ከስፖርቲንግ ሊዝበን ስላመጣልን የእውነት ማለት ነው። በቃ አመስግኑ እንዴ፣ ማመስገን እኮ ግድ ነው። ስለዚህ ገብታችሁ ኮሜንት ላይ አመስግኑ። ጽድት ያለ 3 ነጥብ ቼላው ሜዳ ድረስ ሄደን ወስደን ተመልሰናል። ሌላ ምን ያስፈልግናል? እነ ሙኒክም መመስገን አለባቸው፣ እነ ማዝራዊ አረ ብዙ አሉ መመስገን ያለባቸው አካላቶች። አመስግኑ፣ አመስጋኝ ሁኑ አይደለም የሚባለው። ኮፒ ሊንክ ሼር ፖስት ደግሞ እንዳይረሳ። ይመቻችሁ።